አረማዬ ይሄ ስጋ ወጥ ሊበላሽ ነው እንብለው። ምን ይሆናል? ፍሪጅ ውስጥ አይደል እንዴ ያለው? እሺ እስከ መች ነው የሚቆየው? አባታችሁ ይብላና ትበላላችሁ። እሺ እሱ ካልበላስ? ቆይ አንተ በልተህ አይደል እንዴ? እና አንድ አጥንት ነዋ። እኔ ሲጀመር አጥንት አልደረሰኝ። ሂድ ወደዛ። ለሚያያችሁ ምግብ ያጣችሁ ትመስላላችሁ ችግር ጣዮች። ዛሬ ምን ሆነህ ነው ምሳ ያልበላኸው? ቆይ እንደውም ሽክና ያለች ስጋ ወጣለች፣ እሷን ላሙቅልህና ትበላለህ። ኧረ እኔ ማንም አልስም። ያው ቅድም የበላው ፓስታ እስካሁን እኮ ቁጭ ብሏል። ለእኔ እኮ ሲጀመር እንጀራ ነው የሚቀለኝ። ታዲያ ምን ትበላለህ? እኛ እንብለዋ ስጋውን። አረ ምን አይነት ረሀብተኞች! ሂዱ ከዚህ ችግር ትጠ አባትየው ካልበላ ወይ ደግሞ ፋዘር ካልበላ ማንም ልጅ ምግብ አይቀመስም። ወይ ደግሞ ቅድሚያ የሆነ ምርጥ ምግብ ከተሰራ ስጋው ከተሰራ ወይ ሳምቲንግ ከተሰራ ቅድሚያ እሱ መብላት አለበት። ወይ ደግሞ ለሱ የሆነ አሪፍ ነገር ነው የሚቀመጠው ምን ጊዜም ማለት ነው። እናቶች ግን ይመቻቸው አላችሁ። ችግራሞች ጠኛ ኧረ እኔ ርቦኛል። እኔም ርቦኛል። እማዬ እሺ ዛሬ እንብለው። ወጡን ስጋ ወጡን። አይ እናንተ ደግሞ አባታችሁ እያለ አትጠይቁኝም ነበር? በቃ አሁን እሱ ካልበላ ሰጣችኋለሁ። እንዴ እጭ በቀሉ። አቤት ራበኝ እኮ ምግብ የለም እንዴ? አለ ቆንጆ ስጋ ወጣለ። የቱ ፍሪጅ ውስጥ ያለ? አዎ ምን ነው ቆየ አይደል እንዴ? እኔማ እሱን አልበላም ቢያሳምመኝስ ነው። በቃ ችግር የለውም ልጆቹ ይበሉታል። ልጆቹ ይበሉታል። ልጆቹ ስጋ ወጡን ይበሉታል። እዝራ አቤት እንኳን ደስ አላችሁ። ስጋ ወጡን ለመብላት ተፈቅዶላችኋል። አረ እኔ ቅርብኝ ማለት ሚጣስ ወይ እኔ አሁን በላው። አረ ተጠይፋችሁት ነው ቆይቷል ብላችሁ ነው። አረ ይሄን ንጹህ ወጥ አልበላም። ጥጋብ ነው፣ እውነትም ጥጋብ ነው። ይሄን ደስ ያጣ ስንት አለ ትናንትና የተሰራ ወጥ። ታዲያ ይሄ ሁሉ ጊዜ እንብላው ስንልሽ እምቢ ብለሽ ነው አይደል እንዴ? እንደውም ይሄ ወጥ ካላለቀ ሌላ አይሰራም። እናቶች እባካችሁን ለምን እንብላበት? በቃ ምን ችግር አለው? ላይክ ለሱ የሚደርሰው ነገር ይቀመጥ። እኛም ደግሞ ቀነሳችን ቢወስጡን እንዴ እሱ ካልበላ አስቡት ደግሞ ከዛ ፋዘር ከውጪ በልቶ ሲመጣ ማለት ነው